እግዚአብሔር ሰው ይላል ብድግ ይላል። አይ ዛሬም ዝም ብዬ ልሂድ እንጂ አይነሳም ነገር ይብላችሁ የመጣችሁ ሰዎች ነገራችሁ ባለበት አታገኙም። ብድግ ይላል። ለኔም ሆነልኝ ላንቺም ይሁንልሽ። ይሄ የእምነት ቤት ነው። አሜን በሉ። እምነት እያደገ የሚል ነው። ከሰዓት ሌላ እየጨመርክ ትሄዳለህ። አሜን በሉ። እያደገ ነው የሚሄደው። ማድገው ልጅነት ብቻ ነው። በክርስቶስ ያገኘንበት ልጅነት ታትመዋል። ልጅ ሆኛለሁ ባሪያ ትሆናለህ ብሎ የሚገለብጥ የለም፣ የሚወስድብህ የለም አለ። እምነት እየጨመርክ ትሄዳለህ። እለት እለት ከፍ እያልክ ትሄዳለህ። አረ ድሮ እንደዚህ አልነበረም፣ አረ ዛሬ ምን ሆነ ምናምን። አዎ እሳት መጥቶበታል። አመነ። ዛሬ የእምነት ሩጫ ትጀምራላችሁ። መጽሐፍ እንዲህ ነው፣ አመነ ጽድቅ ሆኖም ተቆጠረለት። ዛሬ እመን። አላዜርን አትፍራ፣ እመን። ከፊት ያለውን እመን። እግዚአብሔር አዲስ ምዕራፍ ይከፍትልኛል ብለህ እመን። ውይ እኔ ድሮ ያን እንደዚህ አልነበርኩም፣ አሁን ግን የለም በቃ የኔ ነገር የለም ተደምድሟል። ዝም ብሎ እግዚአብሔር ይናገራል እንጂ ሞቷል የምትሉ ሰዎች አልቀበልም። ዛሬ እኔ አመንኩ በአንቺ ፋንታ፣ በአንተ ፋንታ አምናለሁ። ዛሬ ተነስቷል፣ ያንተ ነገር ተነስቷል። በሞታ ነገር ውስጥ አይደለም የኔ ነገር የሚል ሰው አሜን ይላል። በዛሬ ዓመት እግዚአብሔርን በምታውቀው እግዚአብሔር በተናገረው ዛሬ ዓመትም እንደዚህ እግዚአብሔር ብሎኝ ነበር፣ ግን ይኸው ዓመት ቆጠረ ብላችሁ የሆነ እየሰማችሁ ጠላትም ሌላ ድምጽ እየሰማችሁ ነገራችሁ እንደሞታ ቆጥራችሁ ዝም ያላችሁ ሰዎች ዛሬ እምነታችሁ እንድንቀሳቀስ ይሄን ቃል እናገራለሁ። በእናንተ የጀመረው ነገር ይቀጥላል። አረ አሜን በል፣ አሜን በል። እግዚአብሔር የሚባርከው አንተን እንጂ ሐሳቡን አልቀየረም። ውስጥሽ ነው የደከመው፣ ውስጥህ ነው የደከመው። እግዚአብሔር ቃሉን አልለወጠም። አደገኛ ነገር ምን እንደሆነ ታውቃላችሁ? በአማኝ ሕይወት ትላንትና የነገን ትላንትና የሳምንትን የዓመትን ድካም ዛሬ ላይ መቁጠር በጣም ትልቅ ድካም። ትላንት ዓመት ላይ ያ ጀመረ የከሰርከው ነገር ጀመረ የተበላሸብኝ ነገር ዛሬ ምን ነገር ምንም እኮ የለም። በቃ ዝም ብዬ ነው ቸርች መሄደው፣ ዝም ብዬ ነው የሚያመልከው። ሞቷል ብላችሁ ልባችሁን እያሳመናችሁ ያላችሁ ሰዎች ዛሬ መልእክት አለኝ። ውጣ ከዛ መንደር በጌታ ስም። የኔ ነገር በማንም እጅ አይደለም፣ በእግዚአብሔር እጅ ነው። እስኪ አሜን በሉ። እስኪ ቆይ ወደ ማን ነው አሜን የምትለው? ማን የተናገረውን ቃል ነው አሜን ያልከው? እግዚአብሔር የተናገረ የተሻገራለ ነው አይደለ? እሱ አልተለወጠም። በጌታ በኢየሱስ እስኪ እንዲያራግፉና የድካም መንፈስ የተመታ ይሁን። አልሰማም በጌታ በኢየሱስ። ከተስማማ ጸጥ በል፣ ያልተስማማው ግን ያራግፍ። በጌታ በኢየሱስም ተራገፈ። ስማ እኔ ማንም እንደሟረት አልኖርም። እኔ የምኖረው እግዚአብሔር እንዳለኝ ነው። አሜን በልባክን ባክ እንደ እግዚአብሔር እንዳለልኝ ነው የምኖረው። ስማ ዛሬ አንድ ነገር ይሆናል። ከማይቻለው ነገር ያንተ ነገር ይወጣል። ከማታስበው ነገር ይወጣል። እየወጣ ትኖራለህ። አረ ተዘገበረ ተከፍቷል እያለኝ ነው። ተከፍቷል። እስኪ እኔ ነገር ተከፍቷል በሉስ። አይ እሷ ነገር እኮ ከተበላሽ በቃ እሷ ነገር የለም እኮ ምናምን ዘመድ አዝማድ እንደዚህ እያለ ነው። አለ እስኪ አለ በሉስ። ወገኖች እየሰበከን እየዘመረን አይ ከዚህ በኋላ ሞቷል ምናምን በሙታን መንደር እየተንቀሳቀሳችሁ ቃል ተንቀሳቀሱ። ዛሬ ያንተ ነገር በነፍስ አለ። ቆይ አጠገባችኋለሁ። ዝም አትበል በሉስ። ያርዳሃል። ዝም አትበል በሉስ። አሁን አንድ ሊጎዳ የመጣ ሰው ካለ ዝም ትላለህ? ትንሽ አትንቀሳቀስም? ዝም በይ ስምኝ የሚለው መንፈስ ዛሬ መጥቷል። አልሰማም። የማልሰማውን አልሰማም። የማልቀበለውን አልቀበልም። የሚቀበለው ክብር ነው። ተሻገር ያለኝን ሰምቻለሁ። እኔ ትቆማለህ የሚለውን አልሰማሁም። ስለዚህ ይሄ ነው ዛሬ ማወጅ ያለባችሁ። ኪሲን የሚያሳይ መንፈስ የተመታ ይሁን። ዙሪያዬን የሚያሳይ መንፈስ የተመታ ይሁን። እስከ አላየም በሉ ባካችሁን። በነገራችን ላይ ሞልቷል ብሎ ሰይጣን ሰብኮ ማቀ ሲጎል ግን የሚሰብከው ስብከት እስኪ ከፍ በላይ የሆነ ነገር ደረጃ ላይ ከፍ በላይ ከፋልሽ በቃ አንቺ እኮ የለሽም በቃ ሄደሻል ምናምን ብሎ ይሰብካል? አይሰብክም። ይጠፋል እዛን ሰዓት። ልክ የሆነ ነገር ውስጥ ገብተሽ አጣብቀሽ ጌታው ማናለኝ ለምን አሳልፈ ሰጣይ ማለት ሲጀመር እውነት እኮ ነው አሳልፈ ሰጥቷል። አንተ እኮ ቆየ እኮ አሁን እግዚአብሔር ቢያቅ በዚህ ሁኔታ ታልፋለህ።
ዝም ብለህ እኮ ነው የምትኖረው። በቃ እኮ እግዚአብሔር እኮ ዝተዋል። ገመድ የት አለ? መድኃኒት የት አለ? አሁን አንተ ዘመድ አለ፣ አንተ ጓደኛ አለ ይላል። ግን ከፍ ባልክ ሰዓት የለም እኮ ምገርም ከፍ ብለሃል ብሎ አይነግርህም። ወድቀህም ግን ከፍ ብለሃል የሚል የናዝሬቱ ኢየሱስ። ዘመዶች እንኳን ከፍ ካላልክ ከፍ ብለዋል ይላሉ አይሉም እኮ። ጎሎብህ ይቀርባሉ እንዴ? እስከ አትጋብዛቸው ይሸሻሉ። ስንት ኪሎ ሜትር እናቱ እንኳን ያለውን ሰው ነው ጠጋ የምታደርገው በዚህ ዘመን። በጣም የሚገርመው እኮ እስኪ ስኖሪ እኔ ታዝባለሁና አገር ቤት ሲሄድ ይሰለፋልና ዘማች መጥቷል ምለው ለመሰላችሁ እኔ ገንዘብ አገኛለሁ። እግዚአብሔር ገንዘብ ይሰጠኛል። የገንዘብ ችግር አይም እግዚአብሔር የሆነ መንገድ ገንዘብ ያወጣል። በቃ እግዚአብሔር ገንዘብ ሲል ገንዘብ ያወጣል። አሜን በል። እኔ ሌላ የሚያመልከው የለም። እግዚአብሔር ነው አምጣ ሲል ያመጣል። ስለዚህ ያን ስለለመዱ ለነሱም ስለሚያስቀምስ በቃ ስለዚህ ገንዘብ አይጠፋም ነው እንዴ ያከማቻ ይኖራል ብሉት። አዎ አለ በጌታ በኢየሱስ። አላከማቻውን ብዬ ለምን ይከራከራለሁ? አለ አንተ ውስጥ። አሜን በሉ። አጠገባችሁ ባይኖርም እንደሌላ አትሁን በሉ። ሰው አትሁን በሉ። አጠገባችሁ ታፍጫርጫር እንደሌለ ደስ አይበሉ። ጠላት የለኝም ብትል ምንም የሚሰጥ ነገር የለም። በጌታስ ለይታችሁ ተናገሩ። የለም ሲል አለኝ ጌታ በል። ጌታ ካለ ሁሉ አለ አይደል እያለን እየሰበከን የለ እንዴ? ታዲያ ይሄ ስብከት ሲወጣ ለምን ይጠፋል? አለ ጌታ። እስኪ አሜን በሉ። እስኪ አይ ድሮ እኮ 1898 እኮ ያለው መልክ እኮ ዛሬ የለሽም ካለ አለ በይ። አለ አረ ያ ጉልበት እኮ የለሽም ካለ አለ በይ። አይ የለም እውነት እኮ ነው። እውነትህን ነው። አታስምሩት። የሚናገረውን አትቀበሉት፣ ተቃውሙት። ከእናንተም ይላል መጽሐፍ ይሻሻል በሉ። ይሻሻል። ዝም ብለህማ አትቀበል። አጠገባችሁ ዝም ብለህ አትቀበል፣ ተቃውሞ በሉ። እስኪ እባካችሁ ዛላባቻላዲያስ እስኪ አሜን አሜን። ስንቃወም ነው የሚሸሻው። ዛሬ አንድ ነገር ልንገራችሁ። የታጠረባችሁ ጠላት ያጠረ ሁኔታ ያጠረው ነገር ዛሬ ከፊታችሁ ይፈርሳል፣ ይፈርሳል። ማን ነው ቦታውን የሚቀይር? ገባው ብላችሁ ቀይሩ እስኪ። ያላችሁበት ገባው፣ ወደ ነገሬ ውስጥ ገባው፣ በኢየሱስ ስም እኔ ገባው። ኧረ ዛሬ ማታ ይሁንልሽ። እኔ ዛሬ እናገራለሁ። ብዙዎቻችሁ ስልክ ላይ ብዙዎቻችሁ ላይ አዲስ ዜና ትሰማላችሁ። በረከታችሁ ገባ። የእውነት ነው የምላችሁ። እናንተ መባረክ ያለባችሁ የእናንተን በረከት የያዘ በአየር ላይ ተያዘ፣ በክፉ ሰዎች የተያዘ ዛሬ ተለቀቀ። በኢየሱስ ስም ተለቀቀ። በኢየሱስ ስም ተለቀቀ። አልሞተም ያንተ ነገር። አጠገባችሁ ላይ እነሱ አልሞተም ብሎ አልሞተም። ይሄው እየተንቀሳቀሰ ነው። ይሄው እየተንቀሳቀሰ ነው። እያየሁት ነው። ጄካ ፓራዲያሳ ኤባክሳ ፓሪያሳ ሞቷል ያለው ክፉ ሰባኪ ነው። ክፉ ጠላት ነው ያወጀው። ክፉ ጠላት ነው። ከዚህ ልከታልፍም ያለው ክፉ ጠላት ነው። እግዚአብሔር ተሻግራል እያለ ነው። ያንተ ነገር መንገድ ጀምሯል እያለ ነው። መንገድ ጀምሯል። መንገድ ጀምሯል። መንገድ ጀምሯል። ሆነብኝ በኢየሱስም። ባሪያ አይደለንም፣ ልጆች ነን። ልጆች ከሆነን ደግሞ ወራሾች ነን። የወራሽነት መብት አለ። ማን ነው ወራሽነት መብት አለኝ የሚል? ትወርሳለህ ብሎኛል። አዎ። አንዳንዱ እኮ ትንሽ እግዚአብሔር የሚያመልክ፣ አንዳንዱ ደግሞ ትልቅ እግዚአብሔር እንደሚያመልክ አድርጎ ቸርች ውስጥ እኮ እየቆጠረ ነው። አንዳንዱ ካለመጸለይ ነገሩ የሱ እንደተባላሸ፣ ሌላው ደግሞ እንደዚህ አለ። እንደዚህ ከፍታና ዝቅታ። ወገኔ አንድ ነገር ልንገርህ፣ ዛሬ ገለበጥኩ። አንተም አታንስም። አንተም የእግዚአብሔር ልጅ ነህ። አንተም ላይ የልጅነት ስልጣን አለ። እውነቴን እኮ ነው። በጣም መናናቅ የበዛበት እኔ ይሄን መንፈስ ዛሬ እመታለሁ። አሜን በል እባክህ። ማንም አንተን አስተዳድርህም። እግዚአብሔር ያኖራል። ወይኔ አልተቀበልክም። እግዚአብሔር ያኖረኛል። እግዚአብሔር ስሜቴ አይደለም ብለው እግዚአብሔር ያኖረኛል ብዬ የምናገረውን ነው ላንተ የምናገር። እግዚአብሔር ያኖረኛል። ማንም አኖርህም፣ እግዚአብሔር ያኖርሃል። ድግሪ ያኖርህም፣ እግዚአብሔር ያኖርሃል። አሜን በል። ጉልበት ያኖርህም፣ እግዚአብሔር ያኖርሃል። ያኖራል እግዚአብሔር። ወገኖች ሰው እንኳን ሰውን አምኖ አሜሪካ ሁለት ወንድሞች አሉኝ መቼም አልሞትም ብሎ ይኖር የለ እንዴ? እግዚአብሔርን አምነህ እንደ ሜዳ ላይ ትወድቃለህ። እግዚአብሔር አሻግርም። እግዚአብሔር ዘንድ ምንም የለም። ዝም ብለህ ነው የመጣው ወደዚህ ምድር። እግዚአብሔር አለ ያንተ ላይ።
የእግዚአብሔር ፕሮግራም አለ። ስለዚህ ዛሬ ወደ እግዚአብሔር ፕሮግራም እግዚአብሔር ወደ ነገረን ነገር እንገዘግዛለን። እሱ ነው የሚሆንልን። ከፍ አድርጉ እጃችሁ። ይሄ እጅ የተባረከ ይሁን። በዚህ ሳምንት አዲስ ነገር በዚህ እጅ ላይ ይግባ። በአዲስ ነገር በአዲስ በረከት በኢየሱስም ቤታቸው ይሞላ። በኢየሱስ እኔ አለው ብዙ ሰዎች መርከባችሁን እንቀሳቀስ ራባቻካታ ራባዲያስ እውነቴን ነው ብላችሁ ነገራችሁ እየተንቀሳቀሰ እሱ ነው አይደለም፣ እሷ ናት አይደለም። አረ ይሄ ሳምንት እንደዚህ ሆነልሽ፣ ሌላ ክብር ሆነ። ሃሌሉያ! በጌታ በኢየሱስ ስም እግዚአብሔር ሆይ በቃሌ ኃይል እንድትናገር ዛሬ ከፍ እንድታረጋቸው በቃሌ በመንፈስ እግዚአብሔር ሆይ ወደ ላይ ከፍ ስላደረካቸው አመሰግናለሁ። እኔ በመንፈስ እያየሁ ወደ ላይ ከፍ ብላችሁ ረጅም ርቀት ሄዳችሁ እያየሁ ነኝ። አሜን አሜን አሜን። በስፍራ የለውም፣ በሁኔታው በሚልበት የለውም። ከፍ ብያለሁ በሉ እስኪ ከፍ ብያለሁ። እግዚአብሔር እናመሰግናለን። ክብር ለአንተ ይሁን በኢየሱስ ስም አሜን። አጭር ቃል ነው እግዚአብሔርን ቃል አጭር ጊዜ ነው እግዚአብሔርን ቃል የሚያካፍለው። ሁላችሁም ዳንኤል ምዕራፍ 6 ላይ ያለውን ቃል እናያለን። እግዚአብሔር ይመስገን። ሃሌሉያ። ምዕራፍ 6 ቁጥር 1 ዳሪዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 ዳሪዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሐሳቡን ያመጡላቸው ዘንድ ንጉሱም እንዳይጎዱ 3 አለቆችን በላቸው አደረጉ። ከነርሱም አንደኛው ዳንኤል ነበር። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንቱ በለጠ። ንጉሱም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ። የዛን ጊዜም አለቆቹና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። ነገር ግን የታመነ ነበርና ስህተትና በደልም አልተገኘበትምና በእርሱም ዘንድ ሰበብና በደል ያገኙበት ዘንድ አልቻሉም። እነዚህም ሰዎች ከአምላክ ሕግ በቀር በዚህ በዳንኤል ላይ ሌላ ሰበብ አላገኘንበትም አሉ። በዛን ጊዜ አለቆችና መሳፍንቱ ወደ ንጉሱ ተሰብስቦ እንዲህ አሉት፣ ንጉሥ ሆይ 1000 ዓመት ንገስ። የመንግስቱ አለቆች ሁሉ ሹማምንቶቹና መሳፍንቱ አማካሪዎቹና አዛዦቹ ንጉሥ ሆይ ከአንተ በቀር ማንም እስከ 30 ቀን ድረስ ልማና ከአምላክ ወይም ከሰው ብለምን በአንበሶች ጉድጓድ ውስጥ ይጣል የሚል የንጉሥ ሕግና ብርቱ ትእዛዝ ይወጣ ዘንድ ተማከሩ። አሁንም ንጉሥ ሆይ እንደማይለወጠው እንደ ሜዶንና እንደ ፋሪስ ሕግ እንደማይለወጥ ትእዛዙን አጽና፣ ጽሕፈቱንም ጻፍ። ንጉሥ ዳሪዮስም ጽሕፈቱንና ትእዛዛቱን ጻፈ። ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙንም መስኮቶች ወደ ኢየሩሳሌም አንጻር ተከፍቶ ነበር። ቀድሞ ያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም። እነዚህም ሰዎች ተሰብስቦ ዳንኤል በአምላኩ ፊት ሲጸልይና ስለምን አገኙት። ወደ ንጉሱም ቀርበው ስለ ንጉስ ትእዛዝ ንጉሥ ሆይ ካንተ በቀር እስከ 30 ቀን ድረስ ከአምላክ ወይም ከሰው የሚለምን ሰው ሁሉ በአንበሶች ጉድጓድ ውስጥ እንድጣል ትእዛዝ አልጻፈምን አሉት። ንጉሱም መልሶ ነገሩ እንደማይለወጠው እንደ ሜዶንና እንደ ፋሪስ ሕግ እውነት ነው አላቸው። የዛን ጊዜም በንጉሱ ፊት መልሶ ንጉሥ ሆይ ከይሁዳ ምርኮኞች የሆነ ዳንኤል በየዕለቱ 3 ጊዜ ልመናውን ይለምናል እንጂ አንተንና የጻፍከውን ምን አይልም፣ ትእዛዛቱን ምን አይልም፣ አይቀበልም አሉት። ንጉሱም ይህን ቃል በሰማ ጊዜ በጣም አዘነ። ያድነውም ዘንድ ልቡን ወደ ዳንኤል አደረገ። ሊያድነውም ፀሐይ እስኪገባ ድረስ ደከመ። የዛን ጊዜም እነዚህ ሰዎች ወደ ንጉሱ ተሰብስቦ ንጉሥ ሆይ ያጸናው ትእዛዝ ወይም ስርዓት ይለወጥ ዘንድ እንደማይገባ
የሜዶንና የፋርስ ሕግ እንደሆነ ይውቅ አሉት። የዛን ጊዜም ንጉሡ አዘዛ። ዳንኤልም አምጥቶ በአንበሶች ጉድጓድ ምን አረጉት? ጣሉት። ከዛስ ቀጥሉ። ንጉሡም ተናገረ። ዳንኤልንም ሁል ጊዜ የምታመልከው አምላክ እርሱ ምን ይበል ያድን ያለው ድንጋይም አምጥቶ በጉድጓዱ አፍ ላይ ገጠሙበት። ንጉሡም በዳንኤል ላይ የተደረገው እንደማይለወጥ በቀለበቱና በመኳንንቱ ቀለበት አተመው። ንጉሡም ወደ ቤቱ ሄደ፣ ሳይበላም አደረ። መብልም አላመጡለትም፣ እንቅልፍም ከእርሱ ራቀ። በነጋውም ንጉሡ ማለዳ ተነሳ፣ ፈጥኖም ወደ አንበሶቹ ጉድጓድ ሄደ። ወደ ጉድጓዱም ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራውና ንጉሡም ተናገረ። ዳንኤል ሕያው አምላክ ባሪያ ዳንኤል ሆይ ሁል ጊዜ የምታመልከው አምላክ ከአንበሶች ያድን ዘንድ ችሏልን አለው። ዳንኤልም ንጉሡን በፊት ቅንነት ተገኝቶብኛልና በአንተም ፊት ምን አላልኩም፣ ደግሞ ንጉሥ ሆይ አልበደልኩምና አምላኬ መላኩን ልኮ የአንበሶችን አፍ ዘጋ፣ እነርሱም አልጎዱኝም አለ። ሃሌሉያ። መልእክት አለኝ። አትጎዳም፣ አትጎዳም። እግዚአብሔርን በላይ አትጎዳም። እኔ በጣም የሚገርመኝ ዳንኤል በተለይ ቁጥር 10 ላይ ያየ ነው። ዳንኤል ይህ ሁሉ ከታወጀ በኋላ እውነታውን ካወቀ በኋላ እንደ ሜዶንና እንደ ፋሪስ ሕግ እንደማይለወጥ ትጣላለህ ከተባለ በኋላ ጸሎቱን ነው የጀመረው። እሱ በጣም የገረመኝ ነገር እንዴት ሰው አንበሳ ጉድጓድ ለነገ ትጣላለህ ሲባል ወደ ኢየሩሳሌም አንጻር መስኮቶቹን ከፍቶ ጸሎቱን ይቀጥላል። ነገ እኮ ትወድቃለህ እየተባለ ሞት እስካልቀራ ድረስ ነገ ቀጥላለሁ የሚል ነገር ውስጡ ያለ ይመስለኛል። እኔ ይሄን አምነው ጸሎቱን ሲቀጥል ዛሬ አንድ የሆነ ነገራችን እንኳን ቢበላሽ ወገኖች ሆይ የጸሎት ጉልበታችን ይያዛል አይደል? ዳንኤል ውሻ ጉድጓድ አይደለም ትጣላለህ የተባለው አንበሳ ጉድጓድ ላይ ነው። ሰበብ ይፈልጉ የነበሩ ሰዎች ተሳካለን ብሎ በጣም እየተራሮጡ ነው። ሕግ ነውና እንደ ሕጉ መሰረት ዳሮስም አሳልፎ ሰጥቷል። በቃ ሊያድነው ሞክሮ ነበር፣ አልሆነም። ግን አንድ ነገር ሆነ። ሁል ጊዜ የምታመልከው አምላክ ከአንበሶች ያድን ዘንድ ችሏል ወይ? አዎ ችሏል። ዛሬ እንዲህ ይሆናል። ወደቀ፣ ከሰረ ምናምን በተባለበት ያ ተዘጋ የተባለ ምዕራፍ ወይ የሱ ነገር እንደዚህ ነው ብላችሁ የተጠበቃችሁት ቦታ ላይ የእናንተ ነገር አይገኝም። እኔ መልእክተኛ ነኝ፣ እየነገርኳችሁ ነው። አይገኝም። ሌላ ሆኖ ነው የሚያገኙት። ሌላ ሆኖ ይቀየራል። እስኪ ሌላ ይሆናል በሉ እስኪ አሜን። እስኪ ሌላ ይሆናል በሉ እስኪ። ለመሰላችሁ በአምላኩ ምን ሆኖ ነበር ይላል? ታምኑ ነበር። በሰዎች ነው እንዴ ታመነው? አይደለም። በአለቆች ነው እንዴ? አይደለም። ሰበብ ተፈልገዋል። አዎ፣ ግን በእግዚአብሔር ፊት የታመነ ነበር። በእግዚአብሔር ፊት የታመነ ነበር። ሰበብና በደል እንኳን ቢፈልጉ ሊያገኙበት ዘንድ አልቻሉም። ከእግዚአብሔር ጋር ያለው ነገር የተጣበቀ ነው። ከእሳት ውስጥ የሚያድነውን ጌታን ያውቀዋል እግዚአብሔር። እግዚአብሔር ዛሬም ከዚህ እንደሚያድን ያውቀዋል። እግዚአብሔርን አምኖታል። ሁሉ ነገር ቢጠናቀቅም እግዚአብሔር ከዛ ሁሉ በላይ እንደሆነ ያምናል። ወገኖቹ ነገያችሁ በእግዚአብሔር ፊት መልካም ነው። ዛሬ ላይ በዛም በዛም ትግል የሚታገለው እኔ እያገለገልኩ እኔ እግዚአብሔርን እየፈለኩ ለምን ነው በዚህ ሁኔታ ያልፈው ብላችሁ የምትጨናነቁ ሰዎች እግዚአብሔርን እያላችሁ ነው አይደለ? ሰልፍና ትግል የበዛው ለመልካም ነው። እግዚአብሔር ከገባችሁበት ያወጣል። አረ እንዴት ታልፌ ይሰጣለሁ ታዲያ? ይሄ እኮ የዳንኤል የዘንድሮ በእኛ ጊዜ ቢሆን ኖሮ ይሄ እኮ ትልቅ እርግማን ነው። እንዴት አንበሳ ላይ ተጣለ እንዴ? አዎ የት ቦሌ አካባቢ እንዴ ንጉሱ እንትን ብሎ ጣለው። አረ በጌታ እግዚኦ ድሮም ሰይጣን ነበር ያገለግል የነበረው ነው የሚባለው። ዛሬ እኛ ጊዜ ቢሆን ሰይጣን አይደለም እግዚአብሔርን ነው የሚያገለግለው። እግዚአብሔር አያችሁ አይደለ? ሐና እንዲህ ብላ የለም እግዚአብሔር ያወጣል ያወርዳል።
ከፍም ያደርጋል ዝቅም ያደርጋል። አንዳንዴ እግዚአብሔር የከፍታ ብቻ አምላክ አይደለም፣ የዝቅታም ነው፣ ግን ያወጣል። እስኪ አሜን አሜን። ያወጣል። በእግዚአብሔር በማግሮምሮም እግዚአብሔር አሳልፎ ሰጠኝ ከከሌ ለምን እንዲህ ያላደረገ ለከሌት እንደው ምንም አንድ ቀን ማጸልይ አንድ ቀን ማይጸልይ ሰው ተሳከለ ምንድነው እግዚአብሔርን እያልኩ እንደው ሌላ ነገር ልሞክር የሚሉ ሰዎች ማአት ናቸው በዚህ ዘመን። ምንም አትሞክር፣ እሱ ይሻላል፣ ጌታ ይሻላል። አሳልፎ ሰጠኝ እያልክ ነው፣ ግድ የለህም፣ መንገዱ ነው። የሆነ ክብር አለ። እግዚአብሔር አሳልፎ አይሰጥህም። ሃሌሉያ። እስኪ አላጎረምረም በሉ፣ እስኪ አልማረርም በሉ፣ እስኪ ለመልካም ነው በሉ። እስኪ ወደቀ፣ አንበሳ ጉድጓድ ውስጥ ገባ። ግን በጣም የሚገርመው የታመነ እንደሆነ ንጉሱ ስለሚያውቀው እንደ ሁሉ ጊዜ ታመልካለህ አንተ እግዚአብሔርን ብቻ ነው የምትለው፣ እንደ አዳነ ወይ ብሎ ሲጠይቁት አዎ አድኖታል። አጥንቱ ሁሉ አይቀርም ብሎ ሲመጣ ሰውየው አለ፣ ድምፅ አለ ከውስጥ፣ ዳንኤል ሆይ አቤት የሚል 1000 ዓመት ንገስ የሚል ድምፅ ተሰማ። ዛሬ ድምፁ ጠፍቷል። ድምፁ ጠፈ ምናምን የሚሉ ሰዎች ድምፅን ይሰማሉ፣ እንደው ጎርጎን ያለ ድምፅ ይሰማሉ። አሜን። ደህና ነኝ ጌታ ይመስገን። የሽንፈት ድምፅ ገለባ የሆነ ነገር አይሰማም ከአንተ መንደር። የመሸነፍ ወጋውት የተሸነፈ ድምፅ ያው አለው ግን ያው የለውም የሚል ሳይሆን አለው የሚል፣ እስኪ አለው የሚል ይሰማል ማለት አለው ግን የለውም ምናምን የተቀላቀለ ድምፅ አይሰማም። የጠራ አለው የሚል በአምላኩ ታምኖ ነበር። ይኸውላችሁ በሰው አይደለም የታመነው፣ በእግዚአብሔር ታምኖ ነበር። እግዚአብሔር ያስደስታል። አጠገባቸው በእግዚአብሔር ታምናል፣ ያስደስታል በሉት። ያስደስታል፣ እግዚአብሔር ያስደስታል። በመከራ ውስጥ ያስደስታል፣ በችግር ውስጥ ያስደስታል። ችግር ብቻ አይደለም ደስታም አለ። እስኪ አሜን በሉ። እስኪ መከራ ሰልፍ ብቻ አይደለም ደስታም አለ ክብር። ዛሬ መከራ አይደለም እየሰበከው ምንም የወጣበት የወገበ ከባድ ቢመስል በዛ ከባድ ውስጥ ክብር አለ። ደስ አይበለው ጠላት። አንድ ቃል አነብ ነበር ሚክያስ ምዕራፍ 7:7 ላይ እኔ ግን ወደ እግዚአብሔር እመለከታለሁ፣ የመድኃኒቴን አምላክ ተስፋ አደርጋለሁ፣ አምላኬ ይሰማኛል። ይሰማል እግዚአብሔር። ደስ አይበለው። ከዛ ዕንባቆም 2ን እያነበብኩ ነበር ነቀደም። ይገርማችሁ አንባቢው ይፈጥን ዘንድ አለ። ምዕራፍ 3:1 ላይ ሰውየው በማጉረምረም ተሞልቷል። ለምንድን ነው ይሄው እዛ ፍርድ ተጣመመ አለ የለም እያለ አንተ ብትኖር ይሄ ሁሉ ይሆናል ወይ? ዝም ብላል ምናምን ታያለ። ዝም ብላይ ሲል ምዕራፍ 2 ላይ እንደሚል ቃል መጣ። አንተ ዝም ብላይ አትናገር፣ አንባቢው ይፈጥን ዘንድ አንተ ውስጥ ያለውን መልእክትን አውጣና ጻፈው። እንዴት ነበባ እንዴት ካልኩሌሽን ሂሳብ አትሰራ፣ ዝም ብለህ ጻፍ። አንባቢው ይፈጥን ዘንድ ራእዩን በጽለት ላይ ግለጠው። ለተወሰነ ጊዜ ይዘገያል፣ ወደ ፍጻሜ ግን ይቸኩላል። ዛሬ እንዲህ ነው የሚሆነው። አንተ ውስጥ ያለው ነገር አሁን መቸኮል ይጀምራል፣ መፍጠን ይጀምራል። ስለዚህ ተናገር። አንዳንድ ለካ መናገርም ጥሩ ነው። አምኛለሁ ብለህ ዝም አትበል፣ ተናገር። በቃ ትሞታለህ ሲል በድምፅ አዎ እውነት ብለህ ውስጥ ላይ አታምነው፣ አትቀበለው። ዘው አትሙት። ዝም ብለህ አዎ ልክ ነው እውነት ነው የሞት መንፈስ እንደዚህ ሲዞር ሳጥን ተደርዶ ምናምን አየው ምናምን አትበል። ወጋው ትበል። አውጣና አይ ጸልያለሁ እኮ አዎ በጣም እየጸለይኩ ነው። አውጣ፣ ተናገር። ያ የተናገርከው ነው የሚወርስ። አይ ልቤማ ያምናል እኮ ያምኗል አይደል? ተናገረው በጌታ በኢየሱስ። አረ ተናገር። አረ እኔ እኮ አማኝ ነኝ። ተናገር። ታዲያ ተናገሪ። በሁኔታዎች ላይ ተከባያለ፣ ተናገር። በችግር ውስጥ ነው ያለው፣ ተናገር። ምን እያለ ነው ውስጥ ላይ ደግሞ ጌታ ድምፅ እግዚአብሔር ምን እያለ ነው? እሱን ተናገር። ስለዚህ አንባቢው ይፈጥናል፣ አንተ ግን ጻፈው። ሃሌሉያ። ቢዘገይም በርግጥ ይመጣል። እሱ ምን አይልም፣ አይዋሽም። እግዚአብሔር አይዋሽባችሁ። አይዋሽም። ሰው አይደለም፣ አይዋሽም። ዋሸ 3 ዓመት ሆነ፣ ዋሸ 2 ዓመት ሆነ። እግዚአብሔር ረስቶታል። ይሄን አይረሳም። ዘመድ ነው የረሳው፣ ጓደኛ ነው የረሳው፣ ወዳጆች ናቸው የረሱት። እግዚአብሔር አይረሳም። እስኪ እንደ በሉ እግዚአብሔር አይረሳም በሉ እስኪ። ሃሌሉያ። እግዚአብሔር አይረሳም በሉ እስኪ። ዛሬ
እውነቴን ነው ብላችሁ አዲስ የሆነ ነገር በህይወታችሁ ላይ ይሆናል። ዳንኤል በእግዚአብሔር በአምላኩ ታምኖ ነበር። በነገራችን በአምላኩ የታመነ ሰው ኩሩ ነው። ኩሩ ነው። በቃ ኩሩ ነው። በቃ ምንም የለውም። ኩሩ ነው። ኩሩ ነው። በቃ ትዕቢተኛ ሊመስል ይችላል። ኩሩ ነው። በቃ እግዚአብሔርን ነው የሚያምነው። በቃ አያምነውም ምንም እሱ ላይ እግዚአብሔር ላይ ነው እምነቱ። ሌላ እምነት የለውም። ደቡብ አፍሪካ ወስደሻለሁ ብሎ እኛ ሀገር 7 ዓመት ቆየች በኋላ አልወስድሽም አለ ማለት ነው። አልወስድም ብሎ ሰውየው ሐሳብ ቀየረና በሌላ ሀገር ደግሞ ሌላ ሚስት ወሰደ። መድኃኒት ጠጣች። በጌታ በጣም ኮይሬ ነበረች። መድኃኒት ቅልጭ አልቀራም። አንድ ጊዜ በሕክምና አስጣሉ። በኋላ ጊዜ ግን ሞተች። ሞተች። እውነቴን ነው የምላችሁ። በነገር እኛ አካባቢ የተለመደ ነው። ወደኛ አካባቢ የተለመደ ነው። በጣም አማኝ ነው የምትሉት ሰው መድኃኒት ጋር ነው ይሮጣል፣ ገመድ ጋር ይሮጣል። ካደኝ ከላይ ምናምን ትካዳለህ። አዎ ትካዳለህ። እሱን ምን ትካዳለህ? ሰው ይክዳል፣ እግዚአብሔር ነው የማይክደው። ታዲያ መድኃኒት ጋር ምን ወሰደ? ምን ወሰደ? የወንድ ፍቅር የኔ ያክል ያሳብዳል። እንግዲህ የሴት ሰው ለዛ መድኃኒት ለነገሩ እዚህ ዳ ቢሆን አለ አይደል? እዛ ጋር ፉድ የተሻለ ያገኛሉ ብለህ ስንመጣ ሞቲቭን ያህል እግዚአብሔር አንዳንዱ ነገር ድፍት ነው የሚያደርገው። አንዳንዱ ሰይጣን ብቻ አያመጣም በህይወታችሁ ላይ ራሱ እግዚአብሔር ያመጣል። ስለዚህ እግዚአብሔር ላይ ታመነ ሰው ቢገለባበጥ ይተርፋል። መኪና እንዲህ ሲገለባበጥ የሚተርፉ ሰዎች ሰምታችኋል? አንድ ሰው ተረፈ እንዴት ታምር ነው ምናምን ተብሎ ይዘገባል። ልክ እንደዚህ ነው የሚሆነው ያንተ ነገር። ወይኔ አልሰማኝ ባክን ተገለባባብጠው ትተርፋለህ። አሜን በለይ። ግልብጥ ትተርፋለህ። እስኪ ተርፋለሁ በሉ እስኪ በጌታ በይ ትተርፋለህ። ተገለባበጠ እኮ አዎ በቃ ትተርፋለህ። አንተ ምልክት አለብህ። እስኪ አሜን በሉ። ቶሎ አብጣ አትበሳጭ። በቃ እውነቴን ነው እላችሁ። አሁን እኛ ጋር እና እኛ አካባቢ እኛ ሀገር እኔ የተወለድኩበት ጋር ትልቁ መልእክት አዲስ አበባ እግዚአብሔር ይወስዳል ሲል አሜን ነው የሚባል። እና አሁን ደግሞ ሳውዝ አፍሪካ ይወስዳል ጌታ አሜን። ይሄ ነው ትልቁ መልእክት። ይሄን ካላላችሁ ጉባኤው ራሱ ሞቅ አይሎ አሜን አይልም። ስለዚህ ግዴታ አሜን አይልም። 10 ጊዜ ባስተምር አሜን አይልም። እና አይልም እንደው አፌ ተሳስቶ ሱዳን ብትሄዳለህ ቢል እርግጠኛ ነኝ ሲወጣ ዱላ ይጠብቃል። ሱዳን ነው የምትሄደው ይለኛል ጌታ። በዚህ በበረሃ አርገት ይሄዳል ጌታ በኢየሱስ። አረ ምን አይነት ነብይ ነው ዛሬ የመጣው ነው። ስለዚህ ግድ ከፍ የሚያደርገው መልእክት መናገር አለብኝ። ይሄ በሳምንት እየገባ ነው በኬንያ አርጋኝ ደስ ይለዋል። ግዴታ በቃ ነብዩ ሁሉ ፍላጎቱን መናገር ጀመረ። የለም ሰው ደበረው፣ እየተከፋ ነው፣ ሰው እያመመው ነው፣ ሀብታም ባለው ወፈር ያለ ባል ነው፣ ከተና ያለ አይደለም። 5 ሱቆች አሉት ነው አፍሪካ ታገባለች። ወንበር 3-4 ይሰበራል። እኛ አካባቢ ያለው ነው ብላችሁ እናንተ አካባቢ አይደለም ይሰበራል። ስለዚህ ጉባኤ ሞቅ እንድል ይሄን መልእክት ማምጣት አለብኝ ማለት ነው። እግዚአብሔርን ምን ቀዝቀዝ ያለ ነብይ ያውቃሉ ያሉ ሰዎች ያውቃሉ ብዬ አስባለሁ። ምንም ውሸት። ስለዚህ የግድ እኔ እንደምንም አድርጌ ፖስታ ወፈር አድርጎ እንዲሰጡኝም ይሄን መልእክት መናገር አለብኝ። አሁን ያለው ወቅቱ እንደዚህ ነው። በቃ የሚፈቅደው ዝም ብለህ አስተማርክ ፕሮፌት ይላል ማለት ትንቢት ላይ አደራሽ ስብከት አደራ። በጣም እኮ ሄደናል እኮ የለንም። የሚኞት ተናጋሪ ሰዎች ፈቃዳቸውን በቃ የሚፈልጉትን ብቻ እግዚአብሔር የሚፈልገው መናገር ይሻላል። የግድ ፖስታ እንዲያወፍሩ እኔ መሰቀል አለብኝ። እዛ ጋር እንዳገለገልክ አድርጋ አገልግል። እኔ እኮ እዛ አገለገልኩት እኔ አይደለም እግዚአብሔር ነው ሲናገረኝ አገለገልኩት። እዚህ ጋር እንዴት ሳምንቱ አገልግሎ አላውቅም። እኔ እግዚአብሔር እንዳለኝ ነው የሚለው። እኔ መልእክተኛ ነኝ እኮ። እኔ ከኪሴ የሚያወጣ ነገር የለም። እዛ ጋር እንዳገለገልክ አድርግ። አቤት አንዱማ የሚገርማችሁ የሰጡኝን ገንዘብ ቀነሰ። ሲሰጠኝ ፖስታ ውስጥ ሌላ ፖስታ ወስዶ ጨመረና በሌላ ፖስታ ተበቀለኝ። ለምሳሌ ተናዷል ሲሰማ በኋላ ላይ
በቃ ትንሽ ትራንስፖርት አሳነሰን፣ በጣም ይቅርታ ምናምን ይሄን ያክል ሰጠን። አረ እኔ ከይሄን ያክል ገንዘብ አልደረሰኝም ለኔ የሰጣችሁን እንደዚህ ነው። አረ እባክህ አዎ ከባድ ነው። በጣም ከባድ ነው። እግዚአብሔር ምስክሬ ሲኦል እዚህ ምድር ነው ያለው። በቃ ዝናብ አወርደ፣ በቃ ሐሰትን ተናግረ፣ ምን አርገ፣ እንዲህ አርገ ተከባይ እሳት ማምጣት ነው እንጂ እግዚአብሔርን ብለህ ካልክ ጴንጤው ራሱ አይቀበልህም። ዝም ብለህ ደህና ነህ ስርጭት ነው ወንጌል እየሰበክ አዎ እግዚአብሔር ይባርክ ደስ የማይለው ለምሳሌ በውሸት ብቻ የሚፈልገው ነው የሚፈልገው። ብስኩቷን ልጅ አሁን ሰጣችሁ ዝም ብሎ ብስኩቱ ይሰጥ ይበላል። እንትኑ ከሌለ ምንድነው ያቺ ጣፋጩ አይደለ ምንድነው ባካችሁ በሉልኝ ክሬሟ ደስ ይላል። የክሬም መንፈስ የተመታዩን ክሬም ጋር አለን። ክሬም ከዛ መውጣት አለብን። አዎ ትንቢት አለው። አዎ እግዚአብሔር ትንቢት ቃል አለው። አዎ ግን ከኛ የሆነ ይሄ ምኞት ፈቃድ አግብተሽ ጫራ ትሄጃለሽ ብዬ ብናገር አሜን አትልም። እርግጠኛ ነኝ አሁን በዛ ጉባኤ ላይ ትያለሽ አትይም። ጌታ ቢለኝ ራሱ ማለት ነው ቦሌ አካባቢ ታየኝ፣ አዲስ አበባ ነው ታየኝ። አሜን እግዚአብሔር ይባረክ። እውነት እግዚአብሔር ተደጋጋሚ ቃል ነው ይላል ራስን ለመጠገን። ስለዚህ ግድ ታግደናል እኮ እግዚአብሔር ይፈውሰኝ፣ እኔንም ይፈውሰኝ፣ እናንተንም ይፈውሳችሁ። በጣም ከባድ ነው እውነት ልንገራችሁ አይደል? እግዚአብሔር ምስክሬ እንደ መልእክተኛ ጌታን ድምጽ እንደሚሰማ ሰው አንዳንዴ ይቸገራሉ ለማስተላለፍ ራሱ። የለማ ደግሞ አይመጣልም። መጣም አልመጣም ጌታ ያለው ይሆናል። ዝም ብላችሁ እግዚአብሔር የተናገረውን ተናገሩ። ይሻላል በሉ እስኪ። አይሻልም? እኔ ከምናገር እግዚአብሔር ብናገር አይሻልም ወይ? በቃ እግዚአብሔር የተናገረው ይሻላል። እግዚአብሔር የተናገረው ይሻላል። እግዚአብሔር የተናገረው ወገኖቹ ያሳርፋል። ስለዚህ አንዳንዱ ምኞቱ ስላልተፈቀደ ምኞቱ እግዚአብሔር ያ ነብይ ምኞቱን ካልተናገረ ያንን እሱ የሚፈልገውን ካልተናገረ ደግሞ አይሄድም። የገባውንም ኪዳን አይሰጥም። የገባውንም ቃል እንኳን እንትን አይልምና አይ እዛ ጋር የእግዚአብሔር ክብር የለም ይላል። አቤት ክብር አልታየኝም ይላል ማለት ነው። ስለዚህ የውሸት መንፈስ የተመታየው አይመታ ጋር ይመታ። አሜን። የተመታየው ይመታ። የጋርድ መንፈስ ይመታ። የአጀባ መንፈስ ይመታ። ይሄ ሰማይ አያስገባንም ማለት ከባድ ነው። ከእግዚአብሔር ጋር ያጣላል። እግዚአብሔር የተናገረውን መስማት ግን በሕይወት ያኖራቸዋል። አሜን አሜን። እግዚአብሔርን እያወቀን እግዚአብሔርን እያከበረን የምንኖርበት ሕይወት ይሰጠን። እስኪ አሜን በሏ። አንዳንዴ ከውጭ ከሆነ አገር ወይ ሰው ሰጥቷቸው ይደውላልና እግዚአብሔር ክብር በጣም ኃይለኛ አገልጋይ ብሎ ልክ እንደነገሯቸው ካላገለገላችሁ ያማቸዋል። ማለት ያው የነገረችኝ በጣም እንደምታገለግል ነው፣ ግን ማለት በጣም እንደምታገለግል ነው እንትና የነገረችኝ። ከየት ላምጣ? እኔ እግዚአብሔር ያለኝ ነው የሚለው። እሺ ከየት ላምጣ? ላስብበት። የኔ ሐሳብ ምን ያደርጋል? እግዚአብሔር ይሻላል ወገኖች፣ እግዚአብሔር ይሻላል። እውነቴን ነው ብለህ እግዚአብሔርን ይሻላል። በአምላክህ ታመን። የእግዚአብሔር ይሻላል። እግዚአብሔር ምስክሬ ነው የምላችሁ። የእግዚአብሔር የሆነው ይሆናል። እሱ የእግዚአብሔር ያልሆነው የትም አደርስም። የእግዚአብሔር የሆነው ግን ያሳርፋል። እስኪ አሜን። ለአንዱ አሁን ሀብት ተጠብቀሃል እና ከፍተኛ ሰልፍ 7 ዓመት ተጠብቀሃል ብዬ ቢያገለግል እውነት አሜን ይለኛል? መልሱልኝ እናንተ። አሜን ይለኝ ትላላችሁ? እናንተስ ትላላችሁ? ከፍተኛ ሰልፍ ውስጥ ልትገባ ነው ቢል ትላል? አሜን ትላለህ? አትለኝም? ጌታ በኢየሱስ ክርስቶስ መልካም መንፈስ እያለው እኮ በሰልፍ ውስጥ ነው ያለፈው ማለት ነው። ዳንኤል ገብቷል እዛ ውስጥ።
ግን እግዚአብሔር ተቀበለው፣ አዳነው፣ ከዛ ውስጥ አወጣው። በእግዚአብሔር መንፈስ እያላችሁም በራችሁን የሚያንኳካ ነገር አለ። ነገር ግን ትሻገራላችሁ። ነገር ግን እግዚአብሔር አሳልፎ አይሰጣችሁ። በነገራችን ላይ በዛ እሳት ውስጥ ነው ያንተ ክብር ያንተ ነገር የሚያልፈው። ዛሬ አንድ ነገር ልንገራችሁ፣ የዘገየው ለመልካም ነው። ታዲያ የዘገየው እኮ ሌላ ክብር ሊመጣ ነው። ሰው ሁሉ ካወራ፣ ሰው ሁሉ የሷ ነገር ተበላሽቷል ካለ፣ ሰው ሁሉ አይ በቃ እኮ እሱ ነገር ተዘግቷል ካለ ክብር አለ፣ ልዩ ሌላ ክብር አለ፣ ያልሰማው ሌላ ክብር አለ። እሱ ነው የሚሆንልኝ፣ እሱ ነው የሚሆነው፣ እሱ ነው የሚሆንልኝ። እስኪ ይሆንልኛል በሉ እስኪ አሜን፣ አሜን፣ አሜን። ይሆናል፣ ይሆናል። ትዝ ይላችኋል ኤልሳ ያ ሁሉ ዘመን ያገለገለ ሰው ሁለተኛ ነገሥት ምዕራፍ 4 ላይ እና ዕዳ አለብኝ አለች። ለዕዳ ወንዶች ልጆቼን ባለ ዕዳ ሊወስድ ነው፣ እኔ የሚገባበት የለም አለች ሴትዮዋ። ምን ባዶ በዕዳ ላይ ማለት ነው። ግን እግዚአብሔርን ያገለገለ ሰው ነው። ምን ላድርግ ስትል አንድ ነገር አለ። ባዶ ማደጋዎችን ከሰፈር ሁሉ ምን በይ ሰብስብና ከአንቺና ከልጆችሽ በኋላ በሩን ዝጊ። ምን አድርጊ? ዝጊ በሩን ምን በይ። በነገራችን ላይ እንደዚህ ያለ ተአምራት በዘመናችን እውነቴን ነው ከተወለደን ሰምተን አናውቅም አይደል እንዴ? እንደው እሱ ተአምራት ነው አይደል ነው ማለት እንደዚህ ያለ ተአምራት ተሞክሮ ሊሆን ይችላል፣ ግን ሙከራ ይሆናል እንጂ እንደዚህ ተግባር የሆነ ነገር የለም። ቢሆን ዘይትም እንደዚህ ውዳ አይሆንም ነበር በዚህ ዘመን። ምክንያቱም ዘይት ራሱ በቀላሉ ማግኘት ይቻላል። ሴትዮዋ ጋር ልክ እንደዚህ አይነት ተመሳሳይ ሰዎች ጋር ሄደን ነቢያት ሁሉ ሄደን እዛ ቤት ላይ ምንጭ ምናምን በር ዝግ ምናምን አሁን በነገራችን እግዚአብሔር ተአምራት ብዙ ተአምራት ያለው አምላክ ስለሆነ ዛሬም ተአምራት በሌላ መንገድ ደግሞ ተአምራትን ያደርጋል። እና ዘይት ቤቷን ምን አለ ሞላ ቤቷ በክብር ተሞላ። የማይፈልገው ሰዎች ፈለጉ። እግዚአብሔር ዕዳዋን ከፈለ። ቤቷን እግዚአብሔር ባረከ። ዛሬ የጠበቀችው ነገር ነው እንደ የሆነው ቤቷ ላይ ያልጠበቀችው ነገር ወድቃለች ከስራለች ብሎ አወርቶ ይሆናሉ። ምናልባት ሰፈር ላይ ያሉ ሰዎች አይ በቃ ታልፎ ተሰጠች እኮ ከዚህ በኋላማ ሜዳ ላይ ወደቀች አይሉ አይቀሩም። መቼስ ያኔም ሰዎች ነበሩ፣ ዛሬም ሰዎች አሉ። ያኔም በሰዎች ላይ የሰራ ክፉ መንፈስ አለ፣ ዛሬም ይሰራል። መልካም መንፈስ አለ፣ አዎ አለ። ግን ያም ሆኖ ለሴትዮዋ እግዚአብሔር መልካም አረገላት፣ አከበራት፣ እግዚአብሔር ከፍ አረገላት። ወገኖች ሆይ እንዲህ ነው የሚሆነው። በማንም ተሰምቶ የማይታወቅ ተአምራት በአንተ ላይ ይሆናል። እንዲሆን ትፈልጋለህ? ያ ነው የሚሆንልህ። እንኳን ተገፋይ፣ እንኳን ያንተ ነገር ተተቻ፣ እንኳን ሰዎች አሳነሱ፣ ዛሬ እንዲህ ነው የሚሆነው። የከበረ ነገር ይሆንልሃል። ሴትዮዋን ከዚህ በኋላ ማን ነው እንደ ተራ ሰው ያያታል? የሷን ነገር በየቤቱ ይወራል። ዘይት ቤቷን ሞላ። ማደጋው አለቀ እንጂ ዘይቱ አላለቀም። በቃ እግዚአብሔር ሲመጣ ማለቃ የሌለ ሲሰጣችሁ ሲባርካችሁ ማለቃ የሌለ ሃሌሉያ። አረ በዛባት ለሷማ ማይለውን ባርኮት እግዚአብሔር ባርካችኋል። እግዚአብሔር ይባርካል። እስከ እግዚአብሔር ይባርካል በሉ እስከ እግዚአብሔር ይባርካል በሉ እስከ አንድ ጊዜ አንድ ይት ነበረችና እኛ የተወለድኩበት አካባቢ እና ቸርች ሰዎችም ከኮየር በትምህርት ምክንያት ወጣ ነበር ሐዋሳ። ሁሉም ገለልተኛ አረጋት እና ስለሷ ነው የሚተቸው ሴቱ ወንዱ ሁሉ በቃ የሆነ ነገር ትሆናለች ምናምን እያለ ይሟርታል ማለት ነው። እና ቤተርሳን ሽማግሌ መጥቶ ትዝለኛል። የዛን ጊዜ ሱሪ ብርቅ ነው እና ሱሪ ሁሉ ለብሰ ነበር እሷ እና የምታረጊውን ኃጢአት ልክ አይደለም ንስያ ግቢ አሏት ማለት ነው። ምን አረኩ ስትል አይ በቃ ንግቢ ኃጢአት መጥፎ ነው ንስያ ግቢ ይሏታል። ማን እንዳለው ሰፈሩ ላይ የሚወራ ነገር አለ እዛ አካባቢ ላይ። ከዛ አሬኔ ያረኩት ነገር የለም እኔ ታየኝ ነገር ምናምን እሺ ካላችሁ እሺ ትላለች እና ንስያ ትገባለች። ከዛ ሴቶቹ በሰፈር ሁሉ በቃ የሷ ነገር ይወራል። ንስያ ገባች እኮ ሽማግሌ ጋር ንስያ ገባች እያሉ ማውራት ጀምሩና ከዛ በኋላ የትዳር እድሏን እስከ ማዘጋት ድረስ በሄደችበት ጋር የሆነ ነገር ገጥሟት እኮ ነው ንስያ የገባችው ምናምን እያሉ ስሟን
ድብና አድርጎ ማጥፋት ጀመሩ እና እቺ ልጅ ማህበረሰቡ ላይ ገለልተኛነት እየተሰማት በቃ ልጅ ምንድነው ግን ይሄ ሁሉ ሰው እንደዚህ ይለሻል አንቺም ይላሉ እናት ሁሉ እና አንድ ነብይ መጥቶ ነበር በዛ ዘመን ትዝለኛልና እግዚአብሔር እንዲህ ይለሻል አላት በሆነ ጉባኤ ላይ እኔ ባርከሻለሁ አላት እኔ አቀሻለሁ ልብሽን ሰው ከሚያቀሽ በላይ እኔ አቃለሁ አላት ማለት ነው እና የናቁሽ የገፉሽ ሰዎች በአደባባይ የሚያዩትን ክብር ላንቺ አደርጋለሁ ብሎ እግዚአብሔር ተናገረ መገርማችሁ እግዚአብሔር ልቡን በተባረከ ሰው በትዳር ባረካትና ዞኑ ከተማ ላይ ነው የምትኖረው እግዚአብሔር ያልሰረችውን ቤት ሰጣት ያልሰረችውን እንጀራ እግዚአብሔር ያዘጋጀላትን ሰጣት መሪዎች በሉ ለሆነ ጉዳይ ሰው ሁሉ ሲሄድ የቸርቹ ሰው እሷ ቤት ነው የሚያርፈው እግዚአብሔር ባረካት እነዛ ስም ያወጡ የነበሩ ሰዎች ሁሉ አብዛኞቹ ተንሸራተቱ እግዚአብሔር ከፍ አረገላት ከዛ ሰፈር ሁሉ ላይ የሱ አምላክ ግን የተለየ ነው ይሏታል ማለት ነው አቤት የሱ አምላክ ይባላል ሰው ሁሉ ገለልተኛ አርጋት እዚህ እግዚአብሔር አከበራት ለካ ነገሯ በእግዚአብሔር እጅ የተስተካከለ ነበር እግዚአብሔር እያያት ነበር እና ይሄ ሁሉ ነገር ሲሆንብኝ አለች እግዚአብሔር እኔን እንደሚባርከኝ እግዚአብሔር ለልቤ ለኔም ይናገረኝ ነበር አለች ወገኖቹ ዙሪያችሁ ላይ በሚወራው አንዳንድ ሰዎች በሚያወራችሁ ወሬ በሆነ ሁኔታ ራሳችሁን አታስጨንቁ ሐሳባችሁን አትቀይሩ እግዚአብሔር ያለላችሁ ግን ይሆናል እግዚአብሔር የተናገራችሁ ግን ይሆናል እግዚአብሔር ያላችሁ ይሆናል እስከ እግዚአብሔር ያለኝ ይሆናል በሉስ ተናገሩስ እግዚአብሔር ያለኝ ይሆናል በሉስ እውነቴን ነው ብላችሁ እግዚአብሔር የተናገረ ዛሬ መልእክት አለኝ በሆነ ሰዎች በሆነ መንገድ ላይ እግዚአብሔር አይጥልህም አንተን የሚጥለው እጁ ላይ ነው አንተ ያንተ ነገር ያለው በእግዚአብሔር እጅ ላይ ነው እና ሰው ሁሉ የሚገረመውን ነገር እግዚአብሔር አደረገ ዛሬም እንዲህ ነው የሚሆነው ማን ነው ያመነ በማንም እጅ የለም በእግዚአብሔር እጅ አለ የኔ ነገር የሚል አምኖ የሚጠብቅ ሰው አለ በእግዚአብሔር የታመነ ሰው አለ እሱ ያላችሁ ይሆናል እግዚአብሔር የተናገራችሁ ይወርሳችኋል እግዚአብሔር ለዘላለም ይባረክ እርግማን ዛሬ ይሰበራል ይሄ እርግማን ረጋሚ እሱ አይሳከላትም የሚል መንፈስ ይመታል በጌታ በኢየሱስ እኔን አንድ ሴት ነበረችና ትልቅ ሴትዮ ናት ልጆኜ ይሞታል እሱ ይሄ ሰው እድሜ አይኖረውም እያለች ትሟርታለች እና ለምን መሰላችሁ በቃ መንፈሷ አይወድም እኔ ትልቅ ሴት ናት እኮ ቤተሰቧ ሙሉ ነው ያለቀው አንድ ሁለት ሰው ቢኖር ነው ምናምን አለቀ የሆነቴን ነው ይሞታል ትላለች ሁሌ አፏ የምታወጣው በትንሽ ይቀጫል ምናምን እግዚአብሔር ገጸጻት መንፈሷ የተገጸጸ የተመታ ይሁን እውነቴን ነው የሚሟረትባችሁ አለ እኮ ዙሪያችሁ ላይ የሷ ነገርም የሱ ነገር የሚል ዛሬ አንድ አልፋችሁ ትሄዳላችሁ እናንተ እውነቴን ነው ብላችሁ የሷ ነገር ማለት እሷ ትሞታለች እሷ ይበላሻል በጌታ በኢየሱስም አትሞችም አንቺ ያንቺ ነገር አይሞትም እስኪ እንዲህ አልሞትም በሉ እስኪ እኔ እውነቴን ነው ብላችሁ አይ በቃ የእድሜ ባለቤት ማን ነው የበረከት ባለቤት ማን ነው እግዚአብሔር ነው አሜን እግዚአብሔር ያሰበላችሁ ይሆናል ሟርት ዛሬ ይፈርሳል ድግምት ይፈርሳል አረ በስማችሁ የተሰራ ይፈርሳል በኢየሱስም እና ትልቅ ሟርተኝነት መንፈስ ያለባት ሴት ናት ዘሮቹ ሰዎች ሁሉ ነው ያለቁት በሷ መንፈስ ማለት ነው ወገኖች ሆይ የፈለገ ክፉ ቃል በአንተ ላይ ያውጣ በአንተ ላይ አይሰራም ዛሬ እናገራለሁ በአንተ ላይ አይሰራም በኢየሱስ ደፍተራ አይሰራም ሟርት አይሰራም ክፋት አይሰራም አንተ እግዚአብሔር ነህ እስኪ እኔ እግዚአብሔር ነኝ በሉስ እስኪ እኔ እግዚአብሔር ነኝ በሉስ እኔ እግዚአብሔር ነኝ ክብር ለኢየሱስ ይሁን እግዚአብሔር አዋጅን ይገለብጣል እስኪ አዋጅ ጠላት ያወጣው አዋጅ ሁኔታ የሚለው አዋጅ ዛሬ ማታ ይገለበጣል የሚል ሰው እግዚአብሔርን ያመሰግናል ሃሌሉያ እግዚአብሔር የዳንኤልን አዋጅ
በዳንኤል ላይ የወጣውን የሜዶንን የፋሪስን ሕግ እንኳን ጥሶ መጥቷል እግዚአብሔር። ዛሬ ሕግን ጥሶ ይመጣል እግዚአብሔር። ሁኔታን ጥሶ ይመጣል። በጣም በብዙ ኃይል ነው የተዳጁበት። ነገር ግን እነዛ ሰዎች መጥቶ ወደቁ ይላል። ጉድጓድ ውስጥ ገቡ ይላል። ጉድጓድ ውስጥ ገቡ። የነዛ ሰዎች ነገር አከተመ። የዳንኤል ቀጠለ። ያንተ ይቀጥላል። የጠላቶች ያከትማል። እግዚአብሔር የተናገረ ይቀጥላል። ያንተ ነገር ይቀጥላል።